Gina. What? Get what off? Get it off, please. What? There's nothing there. Get what off? Gina! Get it off! You can wake up now. I'm not your love. Jennifer, stop! ታሪካችን የሚጀምረው በአንድ ምሽት ምንም ሰው በሌለበት የቢሮ ህንፃ ውስጥ አንድሪያ የተባለች አንዲት ወጣት በከፍተኛ ፍርሃት ውስጥ ሆና ነው። ድንጋጤና ፍርሃት የተሞላባት አንድሪያ በፍጥነት ለምታውቀው መርማሪ ፖሊስ ሮሊንሰን ብትደውልም ስልኳ አይነሳም። ከዛም የድምጽ መልእክት ታስቀራለች። አንድ የማታውቀው ሰው እየተከተላት እንደሆነና መልእክቱን እንዳገኘ እንዲደውልላት ፍርሃት በተሞላበት መልኩ ትንፋሿ እየተቆራረጠ ትናገራለች። This is Andrea Bowen again. Sorry. I know it's late, but could you call me back when you get home? I'm just really scared and I just... ፍርሃቷ እያየለ ሲመጣ ከህንፃው ለመውጣት በፍጥነት ወደ ሊፍቱ ትሮጣለች። በፍርሃት ወደ ኋላ ደጋግማ ትመለከታለች። ነገር ግን የሚከተላትን ሰው ማየት አልቻለችም። ሊፍቱ ውስጥ ገብታ ወደ ታች መውረድ ስትጀምር በድንገት ስልኳ ይደወላል። መርማሪው የደወለላት መስሏት በደስታ ብታነሳውም ከሌላኛው ጫፍ ግን አንድ የሚያስፈራ የሰው ድምጽ ነው የወጣው። እንዲህ የሚል ዓለም የምታበቃው እንዲህ ነው ብሎ ስልኩ ይዘጋል። ጥሪው እንደተቋረጠ ሊፍቱ በድንገት ይቆማል። አንድሪያ በፍርሃት መጮህ ትጀምራለች። በዚህ ጊዜ የሊፍቱ ግድግዳዎች ቀስ በቀስ ወደ ውስጥ መጥበብ ይጀምራል። አንድሪያ ይበልጥ መጮህ ትጀምራለች። በስተመጨረሻም ሊፍቱ አጣብቆ ጨፍልቆ ይገላታል። ይህ እንዴት ሆነ? እውነትስ ነበር ወይስ አንድሪያ የምትመለከተው ቅዠት ነበር? እስኪ ግምታችሁን ኮመንት ላይ ያሳውቁን። እኔ ታሪኩን ልቀጥል። ከዛም ታሪኩ ወደ ሌላ ገጸ ባህሪ ይሸጋገራል። ጄን የተባለች ወጣት የቅርብ ጓደኛዋ ጂና ወደ ገዛችው አዲስ ቤት ለምግብ ግብዣ ቤቱንም ለመመረቅ ትሄዳለች። ጄን ቤቱ በር እንደደረሰች ጂና ወደ ውጪ ልትቀበላት ወጥታ እንደማትመጣ አስባ ባለቤቷ ስኮት የጄንን የቀድሞ እጮኛ የሆነውን ብራያንን እንደጋበዘው ነግራ ይቅርታ ትጠይቃታለች። Brian's here. I'm sorry. It's just originally you were coming and then Scott invited him and I had absolutely no idea. ጄን በሁኔታው ብትበሳጭም ላለመሄድ ወስና በቦታው ትቆያለች። ለብቻዋ ተቀምጣ ከሩቅ ብራያንን እየተመለከተች ባልተመቸ ስሜት ውስጥ እያለች ስኮት መጥቶ ስለተፈጠረው ስህተት ከልቡ ይቅርታ ይጠይቃታል። ያለውን ውጥረት ለማቃለል ጂና ጄንን ከሌላ ግብዣ ላይ ከተገኘ አንድ እንግዳ ጋር ታስተዋውቃታለች። እርሱም የራሷ የግል የስለንቦና ሐኪም የሆነው ዶክተር ሚድ ነው። ጄን ስለ ዶክተሩ በጣም አጋና በመናገር ዶክተሩ በስለንቦና እጅግ እንደረዳትና ለእሷም ቢሆን በህይወቷ ውስጥ ትልቅ ለውጥ እንደሚያመጣላት ትነግራታለች። ከዚያም ሁለቱም ለብቻቸው እንዲያወሩ በማሰብ ጥላቸው ትሄዳለች። ከጥቂት ደቂቃዎች በኋላ ጓደኛ ማቾቹ በጠረጴዛ ዙሪያ ቁጭ ብለው ስለ ስራቸው ይወያያሉ። ዶክተር ሚድ ጄንን ስራዋ ምን እንደሆነ ይጠይቃታል። ጄን ለጊዜው ስራ እየፈለገች እንደሆነ ስትነግረው ብራያን ጣልቃ ገብቶ እሷ እጅግ በጣም ጎበዝ የሶፍትዌር መሐንዲስ እንደሆነች በኩራት ይናገራል። ከጥቂት ደቂቃዎች በኋላ ብራያን ጠረጴዛ ላይ ወደ ተቀመጠው ምግብ እጁን ይዘረጋል። ጄን በፍጥነት አስቁማው ምግቡ ውስጥ የሰሊጥ ዘይት እንደገባበት ትነግረዋለች። ጂና ምግቡን ስታዘጋጅ የብራያንን ከባድ የሰሊጥ ዘይት አለርጂክ ችግር ዘንግተው ምግቡን ስላቀረበች ይቅርታ ትጠይቃለች። ስኮት አዲሱ ቤታችንን ወደ ሲኦል ሊቀይርብን ነበር ብሎ በቀልድ ይናገራል። ብራያን እሱ መቼም እንደማይሆንና ህይወቱን የሚያድነውን የመርፌ መድኃኒት ኢፒፔን ይዞ እንደሚዞር ገልጾ መርፌውን ጠረጴዛው ላይ ያስቀምጣል። ከትንሽ ደቂቃ በኋላ ጄን አየር ለመቀበል ከቤት ውጭ ወጥታ ያለ ብራያን ወደ እሷ ጠጋ ብሎ ህይወቱን ስለታደገችለት ጄንን አመስግኖ እንደሚናፍቃት ነገር ግን ሊያበሳጫት እንደማይፈልግ በትህትና ይነግራታል። እሷም አሁን ላይ ቢለያዩም በአንድ ሰሞን የሚጣፍጥ የፍቅር ጊዜ አሳልፈው እንደነበር አስታውሳ ትናገራለች። በዚህ ጊዜ ብራያን ወደ ቤት በመኪናው እንደሚያደርሳት ሲነግራት እሷም ከትንሽ ማመንታት በኋላ እሺ ትላለች። በሚገርም ሁኔታ ይህ አጋጣሚ ምሽቱን አብረው እንዲያሳልፉና አብረው እንዲያድሩ ያደርጋቸዋል። በማግስቱ ጄን ስትነቃ አጠገቧ ማንም የለም። ከቀድሞ እጮኛዋ ጋር በማዶራ የተነሳ የጥፋተኝነት ስሜት ይሰማታል። ከዚያም ጓደኛዋን ጂናን ካፌ ውስጥ ታገኛታለች። ጂና አረጋግታት ወደ ዶክተሩ ሚድ ቢሮ እንድትሄድ ትገፋፋታለች። ጄን ደስ ባይላትም ጂና ለህይወቷ አስፈላጊ እንደሆነ አጥብቃ ስለነገረቻት እሺ ልሞክረው ብላ ትስማማለች። ቀጣይ ቀን ጄን ወደ ዶክተሩ ሚድ ቢሮ ሄዳ እንግዳ መቀበያው ጋር ስትጠብቀው ታቢ የምትባል ህመምተኛ ገብታ ከዚህ ቀደም የከፋ የእጽ ሱሰኛ እንደነበረችና የኦብሰሲቭ ኮምፕልሲቭ ዲስኦርደር ወይንም ነገሮችን ደጋግሞ የማድረግ ችግር እንደነበረባትና ዶክተሩ እንደረዳት ነግራት ጄኒንም እንደሚረዳት ትነግራታለች። በህክምና ክፍሉ ውስጥ ጄን ምንም አዲስ ነገር የመሞከር ፍላጎት እንደሌላትና ነገሮችን ከመጋፈጥ ይልቅ ብዙ ጊዜ መሸሽን እንደምትመርጥ ትናገራለች። በዚህ ምክንያት ህይወቷ ባዶ እንደሆነባትና ደስታ እንደራቃትም ትናገራለች።
ትናገራለች። ዶክተሩ ሚድ እነዚህ መጥፎ ልማዶች በዋና ምክንያት እንደሚመጡ ገልጾ የእሷን ምክንያት ምን እንደሆነ ይጠይቃታል። ጄን መልስ ሳትሰጥ ስታልፍ ስለ እሷና ስለ ብሪያን ይጠይቃታል። ጄን በኮሌጅ እንደተዋወቁና ፍቅረኛሞችን በነበሩበት ጊዜ እርግዝና እንደተፈጠረና ነገር ግን ልጁ እንደተቋረጠባት ትናገራለች። እናም ከዚህ አሳዛኝ ክስተት በኋላ ከብሪያን ጋር እየተራራቁ እንደመጡ ታስረዳለች። ዶክተሩ ሚድ የሃይፖኖሲስ ሕክምና እንድትሞክር ሲነግራት ጄን ይህ ሕክምና አይነት አእምሮ የመቆጣጠር ዘዴ እንደሆነ ስለምታውቅ የአእምሮ ቁጥጥሯን ማጣት እንደማትፈልግ ትነግረዋለች። ዶክተሩ ግን አእምሮሽን የምትቆጣጠሪው አንቺ ነሽ፣ እኔ የማደርገው የቆየውን ህመምሽን እንድትረሺ ማድረግ ብቻ ነው በማለት ያሳምናታል። ቀጥሎም ዶክተር ሚድ ምን ትፈልጊያለሽ ብሎ ይጠይቃታል። ጄን ደስተኛ መሆን ብቻ እንደምትፈልግ ትመልሳለች። ዶክተሩ በሃይፖኖሲስ የሕክምና ዘዴ አእምሮዋን ዘና ለማድረግ ይሞክራል። ብልጭ ጥፍት የሚለውን ብርሃን እንድትመለከት እያደረገ ዘና እንድትል ያዛታል። ዘና ስትል በውብ ደን ውስጥ እንዳለች እንድታስብ ያደርጋታል። ከሕክምናው በኋላ ጄን ስትነቃ በሚገርም ሁኔታ ይህ ሕክምና 1 ሰዓት እንደፈጀ ታስተውላለች። ትደነግጣለች። ምክንያቱም ለእሷ 3 ደቂቃ ማሳለፏን ብቻ ነበር የምታውቀው። እስኪ ገምቱ ፊልም ወዳጆቼ፣ በዚህ ባልታወቀ 1 ሰዓት ውስጥ ምን የተፈጠረ ይመስላችኋል? ጄን በሰዓቱ ውስጥ ምን እንደተፈጠረ ማስታወስ አልቻለችም። ዶክተሩ ሚድ ግን ይህ ሕክምና የሚገርም ለውጥ እንደሚያመጣላት በተስፋ ይነግራታል። ከዶክተር ሚድ ጋር የጀመረችው ሕክምና በጄን ህይወት ላይ ቀስ በቀስ ለውጥ ማምጣት ይጀምራል። ከ3 ወራት በኋላ ረጅም ጊዜ የምትፈልገውን እና የምትመኘውን ስራ ታገኛለች። ህይወቷም ወደ መደበኛ መንገድ እየተመለሰ ይመስላል። ነገር ግን ይህ ሰላሟ ብዙ ጊዜ ሊቆይ አልቻለም። በሌሊት እንቅልፍ ውስጥ ከዶክተር ሚድ ጋር በጣም እውነት የሚመስሉ ፍቅር እየሰሩ የሚመስሉ ህልሞችን ማየት ትጀምራለች። እነዚህ ህልሞች ከቀን ወደ ቀን እየተደጋገሙ ሲመጡ ጄን ግራ መጋባት ትጀምራለች። ከዚያም ለጊዜው ቢሆንም ወደ ዶክተሩ መሄድ ታቆማለች። አንድ ቀን በገበያ ማዕከል ውስጥ ትንሽ ልጅ ታያለች። ልጁን ስታይ በፊት ያጣችውን ልጅ ወዲያውኑ ትዝ ይላታል። ያ የቆየ ህመም እንደገና ይነሳባትና የድብርት ስሜት ይሰማታል። በዚህ ጊዜ ዶክተር ሚድ በአጋጣሚ ያገኛትና ወደ ህክምናው ለምን እንዳልመጣች ሲጠይቃት ጄን ስራ ከጀመረች ወዲህ በጣም ስራ እየበዛባት እንደሆነ ትናገራለች። ዶክተሩ ግን የሚያረጋጋ ቃላትን እየተናገረ ህክምናውን ካልጨረሰች አደጋ እንዳለው ነግሯት እንድታምነው ያደርጋታል። በማግስቱ ካፌ ውስጥ ተገናኝተው ሲያወሩ ዶክተር ሚድ ስለ ራሱ የግል ህይወት ያጋራታል። ከዚህ በፊት ኤሚ የተባለች ባለቤት እንደነበረችውና እሷንም በሞት እንዳጣና በዚህ ምክንያት በጣም እንደተጎዳ ይነግራታል። ዶክተር ሚድ በዚህ ምክንያት ሰዎች በችግራቸው ከመሸነፍ ይልቅ ህይወታቸውን እንዲቀበሉት እንደሚያበረታታ ይነግራታል። ከዚያም ጄንን ወደፊት እንድትራመድ ያበረታታታል። ዶክተር ሚድ ወሬውን ወደ እሷና ወደ ብሪያን ቀይሮ ስለ እሱ ምን እንደሚሰማት ይጠይቃታል። ጄን ከሱ ጋር መሆን ስለሚከብዳት እየራቀችው እንደሆነ ትናገራለች። ዶክተሩ ይህንን ለብሪያን ብትነግሪው ምን የሚፈጠር ይመስልሻል ይላታል። ጄን እንደሚጎዳ ስትናገር ዶክተሩ ይህንን ተጋፍተሽ መናገር አለብሽ ይላትና ለእራት ብሪያንን እንድትጋብዘው ይነግራታል። ይህም ለእሷ ጥሩ እንደሚሆን ይገልጽላታል። በዚያ ምሽት ለብሪያን ደውላ ለእራት እንዲመጣ ስትጠይቀው እሱም ፈቃደኛ ሆኖ እሺ ይላታል። ከጥቂት ደቂቃዎች በኋላ ሌላ ስልክ ደግሞ ይደወልላታል። ጄን ጥሪውን እንደመለሰች በድንገት ፊቷ ይቀየራል። መንቀሳቀስ አቁማ ትቆማለች። አይኖቿ ይቅበዘበዛሉ። እንደ ሰው ሳይሆን እንደ ትዕዛዝ የሚቀበል ማሽን ትሆናለች። ውድ ተመልካቾቼ እስኪ ገምቱ ምን እየተፈጠረ ያለ ይመስላችኋል? ቀጥሎ የምናየው ትዕይንት ጄን በቤቷ ውስጥ ነች። እንዴት እንደመጣች አታውቅም። እራት ጠረጴዛው ላይ ተዘጋጅቶ ተቀምጧል። ድንገት መታጠቢያ ቤት ውስጥ ሰው ሲስል ሰምታ ሮጣ ትሄዳለች። ብሪያን ራሱን ስቶ ወድቆ ታገኘዋለች። ብሪያን ሁል ጊዜ የሚይዘውን የመርፌ መድኃኒት ኢፒፔን ወግታው በፍጥነት ወደ ሆስፒታል ታደርሰዋለች። በማግስቱ ጂና ከሆስፒታል ፊት ለፊት ጄንን ታገኛታለች። አደጋ እንደነበር ትነግራታለች። ጄን ግን ምንም ማስታወስ እንደማትችል ትናገራለች። ጂና በድንጋጤ ውስጥ እንዳለች ብታስብም ጄን ግን የመጨረሻ የምታስታውሰው ሱቅ ውስጥ እንደነበረች ብቻ እንደሆነ ታረጋግጣለች። ከገበያ ከወጣው በኋላ ምንም አላስታውስም ትላለች። ጂና በድንጋጤ ምክንያት ሊሆን ይችላል ብላ አስባ ለነገሩ ብዙም ትኩረት ሳትሰጥ ጄንን ታረጋጋታለች። ብሪያን ለ8 ቀናት ያህል በከባድ ኮማ ውስጥ ነው። አሁንም ሙሉ በሙሉ አልነቃም። በዚህ ጊዜ ጄን እንደገና ዶክተር ሚድን ታገኘዋለች። ጄን በብሪያን ላይ ለደረሰው ነገር ራሷን ትወቅሳለች። ዶክተሩ ራሷን እንዳትወቅስ ያረጋጋታል። ዶክተሩ ፍርሃት እንዲቆጣጠራት እንዳትፈቅድና የተሻለ ስሜት እንዲሰማት የሃይፖኖሲስ ሕክምናውን እንዲቀጥሉ ይመክራታል። በሌላ በኩል ጄን ስለ ዶክተር ሚድ የፍቅር ህልሞችን ማለም በመቀጠሏ ጭንቀት ይሰማታል። ሁል ቀን በህልሟ ከእሱ ጋር ፍቅር ስትሰራ ነው የምታየው። በዚህም ምክንያት እንቅልፍ ማጣት ሲጀምራት ወደ ኩሽና ሄዳ ማሰብ ትጀምራለች።
ትጀምራለች። ድንገት አንድ ዕቃ የተገዛበትን ደረሰኝ ታገኛለች። በደረሰኙ ላይ የተጻፈውን ስታይ ልቧ ይቆማል። እሷ ራሷ ብሪያንን በከፍተኛ አላርጂክ ያለበትን የሰሊጥ ዘይት እንደገዛች ያሳያል። ጄን ግን እኔ ይህንን መች ገዛው ብላ ትደነግጣለች። በዚሁ ቅጽበት ከስልኩ ጥሪ በኋላ የተከሰተው በጥቂቱ መመለስ ይጀምራል። ከጥሪ በኋላ የገበያ መደብር ገብታ የሰሊጥ ዘይትን መግዛቷን ታስታውሳለች። ነገር ግን ያንን ውሳኔ ያደረገችው እሷ አልነበረችም። ከዛም የራት ምግቡ ላይ የሰሊጡን ዘይት ጨምራ ብሪያን እሱን በልቶ እንደታመመ በትንሹ ማስታወስ ትጀምራለች። ነገር ግን ይህ ሁሉ ስታደርግ በድንዛዜ እንደነበርና ዶክተር ሚድን በስልክ ያናገረች በኋላ እንደደነዘዘች ታስታውሳለች። ጄን ከዚህ በኋላ ዶክተር ሚድን መመርመር ትጀምራለች። ያገኘችው መረጃ ግን ይበልጥ ያስደነግጣታል። ዶክተሩ በሕክምና ያያቸው ብዙ ታካሚዎች በእንቆቅልሽ ሁኔታ ሞተዋል። ከነሱ መካከል በፊልማችን መጀመሪያ ያየናት አንድሪያ እንዳለችበትም ትረዳለች። ከዚህ በኋላ ጄን አንድ ነገር እርግጠኛ ትሆናለች። ዶክተር ሚድ ታካሚዎቹን በሃይፖኖሲስ ሕክምና እየተቆጣጠረ ወንጀል እያስፈጸማቸው እንደሆነ ትረዳለች። ጄን ያገኘችውን ማስረጃ ይዛ ወደ ጓደኛው ጂና ትሄዳለች። መጀመሪያ ላይ ጂና ይህንን ሁሉ ለማመን ይከብዳታል። ነገር ግን ጄን የሰሊጥ ዘይቱን ደረሰኙንና ዶክተር ሚድ ከቀድሞ ታካሚዎቹ ጋር የተያያዙን አስፈሪ ማስረጃዎችን ስታሳያት ጄን ማመን ትጀምራለች። በመጨረሻም ሁለቱ ወደ ፖሊሱ መርማሪ ሮሊንሰን ሄዳሉ። ሮሊንሰን የጄንን ታሪክ ከሰማ በኋላ በድንገት የቆየ ጉዳይ ትዝ ይለዋል። ይህም በፊልሙ መጀመሪያ ላይ ያየናት አንድሪያ ነበረች። መርማሪው ያንን ሊፍት ውስጥ በደህንነት ካሜራ የተቀረጸውን ቪዲዮ ያሳያቸዋል። በቪዲዮ ላይ አንድሪያ ስልክ ከተደወለላት በኋላ በፍርሃት መጮህ ትጀምራለች። የሊፍቱ ግድግዳ እንዳጣበቃት ታስባለች። ነገር ግን በካሜራ ላይ እንደሚያሳየው የሊፍቱ ግድግዳ ሲንቀሳቀስ የሚያሳይ ምንም ነገር የለም። ሁሉም ነገር ኖርማል ነበር። ይህም አንድሪያ ያየችው ነገር በእውነት ሳይሆን በአእምሯ ውስጥ የተፈጠረ ምስል እንደነበር ያመለክታል። በዚህ ምክንያት በልብ ድካም እንደሞተችም ያሳየናል። መርማሪው ዶክተር ሚድ ስለ አንድሪያ ሞት ተጠይቆ እንደነበር ነገር ግን ምንም መልስ እንዳልሰጣቸው ይነግራቸዋል። ሮሊንሰን ነገሩን አጥብቆ ሊመረመር ሲል ምርመራውን እንዲያቆም ከበላይ አካል ትዕዛዝ ደርሶት እንደነበርም ይነግራቸዋል። ከፖሊስ ጣቢያ ከወጡ በኋላ ጂና አንድ ነገር ታስተውላለች። እሷም ከጥቂት ቀናት በፊት ከዶክተር ሚድ ጋር የሃይፖኖሲስ ሕክምና ማድረጓን ትናገራለች። ይህንን ስትሰማ ጄን ይበልጥ ትጨነቃለች። አሁን ዶክተሩ እርምጃ ይወስድብኛል ብላ ስለፈራች ጄን አብሮ መፍትሄ እንደሚፈልጉ ቃል ገብታ ታረጋጋታለች። ዶክተር ሚድን ለማጋለጥ ጄን አዲስ እቅድ ታወጣለች። ሕክምና ለመቀጠል እንደመጣች በማስመሰል ወደ ክሊኒኩ ትሄዳለች። በድብቅ ስልኳን በመክፈት ውይይታቸውን ለመቅዳት ወይም ሪኮርድ ለማድረግ ታስባለች። ጄን ስለ ብሪያን ሁኔታ ተጨንቃ እንደነበርና ዘና ለማለት ሃይፖኖሲስ እንደሚያስፈልጋት አስመስላ ትናገራለች። ከህክምና በኋላ በፍጥነት ወደ መኪናዋ ሄዳ የቀዳችውን ድምፅ ታዳምጣለች። ያዳመጠችው ግን ከምትጠብቀው በላይ አስፈሪ ነበር። በሃይፖኖሲስ ውስጥ ሳለች ዶክተሩን እየቀዳችው መሆኗን ራሷ ትናገራለች። ዶክተር ሚድም እሷና ጂና ወደ ፖሊስ ጣቢያ መሄዳቸውንም በሙሉ እንደሚያውቅ ይናገራል። ጄን ይህን ስትሰማ እሱ ሁሉን ያውቃል ብላ ትደነግጣለች። በዚህ ዕለት ጂና ከባለቤቷ ስኮት ጋር ደንበኞቿን ለማግኘት በመኪና እየተጓዙ ነበር። ጄን ደውላ ዶክተሩ ሁሉንም እንደሚያውቅና እንድትጠነቀቅ ብትነግራትም ነገር ግን ስልኩ ድንገት ይቋረጣል። ሌላ የማታውቀው ስልክ ለጂና ይደወላል። ስታነሳው ዶክተር ሚድ ሲሆን ዓለም የምታበቃው እንዲህ ነው ብሏት ስልኩ ይዘጋል። በዚሁ ቅጽበት ጂና እሷ ላይ ሸረሪት እንዳለ ታያለች። በፍርሃት ተውጣ መኪናውን በፍጥነት መንዳት ትጀምራለች። ስኮት ሸረሪቱን እንዲያስወግድላት ብትጮህም ስኮት ምንም ሸረሪት እንደሌላ ቢነግራትም እሷ ማመን አልቻለችም። ጂና በፍርሃት እያበደች መኪናዋን በከፍተኛ ፍጥነት ስትነዳ ሸረሪቱ ወደ አንገቷ ይጠጋል። በፍርሃቷ ምክንያት ራሷን መቆጣጠር ስላልቻለች መኪናውን ከትልቅ የጭነት መኪና ጋር ተጋጨዋለች። በሚያሳዝን ሁኔታ ሁለቱም ወዲያውኑ ህይወታቸውን ያጣሉ። ጄን በቦታው ደርሳ በሀዘን ትጮኻለች። ይህ አደጋ ጄንን በጣም ያስቆጣታል። አሁን አንድ ነገር በግልጽ ታውቃለች። ዶክተሩ ሚድ እሱን ለማጋለጥ የሚሞክሩትን ሰዎች በሃይፖኖሲስ ሕክምና እየተቆጣጠረ እየገደላቸው ነው። በሌላ በኩል መርማሪ ሮሊንሰን ምርመራውን እያጠናከረ ነው። ሮሊንሰን ወደ ዶክተር ሚድ ቢሮ ሄዶ ጂናና ስኮት አደጋ በሚመስል ሁኔታ መሞታቸውን ይነግረዋል። ዶክተሩ በጣም ያሳዝናል ብሎ መርማሪው ላይ ሙድ ይዝበታል። መርማሪው ዶክተሩ በአደጋ እያስመሰለ ሰዎችን እንደሚገድል ቢያውቅም ነገር ግን እሱን ለማሰር የሚያበቃ ምንም ማስረጃ አላገኘም። ሮሊንሰን የሆነ ማስረጃ ካገኘው ብሎ ስለ ጂና ጥያቄዎችን እያቀረበ በሚስጥር ቀስ ብሎ ማንኪያ ይወስዳል። ምናልባት ይህ ወደ እውነታ የሚያደርሰው ብቸኛ ማስረጃ ይሆናል። ሮሊንሰን የዶክተር ሚድ ህሙማን ከጂና በስተቀር ተመሳሳይ እንደሆነ ሲናገር ዶክተሩ ወሬውን በማስቀየር ሮሊንሰን የእንቅልፍ ማጣት ችግር ሊረዳው እንደሚችል ሲናገር መርማሪውን ጥሎት ይወጣል። ከዛም መርማሪው ወደ ጄን ሄዶ ሊያጽናናት ይሞክራል። ጄን ሁሉንም ያደረገው ዶክተሩ ከዚህ ቀደም ለጂና የሃይፖኖሲስ ሕክምና ሰጥቷት እንደነበርና ለፖሊስ እንዳመለከትን ስላወቀ ነው እንድትሞት ያደረገው ብላ ትነግረዋለች። መርማሪው ዶክተሩን ለመያዝ ማስረጃዎችን እየሰበሰበ እንደሆነ ነግሯት ይወጣል። በዚያም ምሽት መርማሪው ከሄደ በኋላ ጄን ቤቷ ውስጥ ሳለች በሯ
ይንኳኳል። ሮሊንሰን ነው ብላ በሩን ትከፍተዋለች። ነገር ግን በበሩ ፊት የቆመው ሰው ዶክተር ሚድ ነው። ጄን በሩን ለመዝጋት ብትሞክርም እሱ በኃይል ወደ ውስጥ ይገባል። ከዚያም በቁጣ ድምፅ ቁሚ ብቻ ይላታል። በዚያው ቅጽበት ጄን ሙሉ በሙሉ እንቅስቃሴዋን ታቆማለች፣ ታዳምጣለች፣ ታያለች። ነገር ግን ራሷን ማዘዝ አትችልም። ዶክተሩ ወደ እሷ ቀርቦ ሁሉንም ያደረገው ለእሷ እንደሆነና ለፍቅር ሲል ያደረገው ነገር እንደሆነ ይነግራታል። ብሪያንና ጂና ለህይወትሽ እንቅፋት ነበሩ በማለት በአስፈሪ መንገድ ይነግራታል። በመጨረሻም ወጥቶ ሊሄድ ሲል ዘናቤ ብሎ ሲናገር ጄን ወዲያውኑ መሬት ላይ ትወድቃለች። ጄን በፍጥነት በሩን ቆልፋ ወደ ሮሊንሰን ልትደውል ብትሞክርም ስልኩ አይሰራም። በዚያው ደቂቃ ሮሊንሰን ወደ ቤቱ ገብቶ ስልኩ ቻርጅ ስላለቀበት ቻርጅ እያደረገ ነበር። ራት እየበላ ሳለ ድንገት ቤት ውስጥ ድምጽ ይሰማል። ክፍሎቹን ቢፈትሽም ምንም አላገኘም። ወደ እራቱ ሲመለስ ከኩሽና ቁም ሳጥን ውስጥ ሰው እየወጣ ነበር። በድንገት ታቢ መጥታ ሮሊንሰንን በካራ ተወጓለች። ራሱን ለመከላከል ቢታገልም ጥቃቷን ትቀጥላለች። ታቢ ራሷን ሳትቆጣጠር እንደ ሮቦት ደጋግማ ጥቃት ለማድረስ ትሞክራለች። በመጨረሻም ሳጥን አንስቶ ጭንቅላቷን በመምታት ታቢን ይገላታል። በማግስቱ ጄን ሆስፒታል ሄዳ ሮሊንሰንን ተጠይቀዋለች። አሁን ሁለቱም አንድ ነገር እርግጠኛ ሆነዋል። ዶክተር ሚድ ሰዎችን በሃይፖኒሲስ በመቆጣጠር ወንጀል እያስፈጸማቸው ነው። ነገር ግን ይህንን በህግ ለማረጋገጥ በቂ ማስረጃ የላቸው። ጄን ሌላ የሃይፖኒሲስ ባለሙያ ዶክተር ግራሃምን ታገኛታለች። ምናልባት በአእምሯ ውስጥ የተደበቀውን እውነት ማውጣት ከተቻለ ብላ ነበር ወደ እሷ ሄደችው። ከእሷ ጋር ሃይፖኒሲስ ስትጀምር ጄን እንግዳ ትዝታዎችን ማየት ትጀምራለች። ዶክተር ሚድ ወደ አንድ የገጠር ቤት ይዟት መሄዱን ታስተውላለች። ከዚያም ወርቃማ የእጅ አምባር ሲያበረክትላት መጋቢት 6 ተብሎ የተጻፈበትን ታያለች። ዶክተር ግራሃም ይህንን ካየች በኋላ አስፈሪ ነገር ትገልጽላታለች። ዶክተር ሚድ በጄን አይምሮ ውስጥ ብዙ የተደበቁ ትዕዛዞችን አስቀምጦባታል። እነዚህ ትዕዛዞች በማንኛውም ጊዜ በአንድ ቃል ወይንም በአንድ ስልክ ጥሪ ሊነቁ ወይንም ሊታዘዙ ይችላሉ ብላ ትነግራታለች። ጄን ወደ ቤት ተመልሳ ከዶክተሩ ጋር የተያያዘውን ቤትና በሕክምናዋ ያየችውን ቤት በኢንተርኔት ላይ መፈለግ ትጀምራለች። በመጨረሻም ቤቱ የሱሉቫን የተባለ ሃይፖኒሲስ ሐኪም እንደሆነ ትደርስበታለች። ከዛም ጄን ባገኘችው የቦታ አድራሻ ወደ ቦታው ስትሄድ መንገድ ላይ ያለች ለመርማሪው ሮሊንሰን ደውላ እየሄደች እንደሆነ ታሳውቀዋለች። ሮሊንሰን አደገኛ ስለሆነ እንዳትሄድ ቢነግራትም እሷ ግን ሳትሰማው መንገዷን ትቀጥላለች። ጄን በህልሟ ያየችው ቤት ጋር ስትደርስ ደውሉን ብትነካም ማንም አይከፍትም። ቢሆንም ወደ ውስጥ ገብታ ቤቱን መቃኘት ትጀምራለች። ቤቱን ስትፈትሽ የዶክተር ሚድና የሞተችውን ባለቤቱን ኤሚን ፎቶ ታገኛለች። ፎቶ ስታይ በጣም ትደነግጣለች፣ ምክንያቱም ኤሚ ከራሷ ጋር በጣም ትመሳሰላለች። በዚሁ ጊዜ ዶክተር ሚድ ከጀርባ ወጥቶ እንኳን በሰላም መጣሽ ይላታል። ከዛም ቤቱ የአባቱ ስሉቫን እንደሆነና በጣም ጎበዝና ታዋቂ የሃይፖኒሲስ ባለሙያ እንደነበርም ይገልጽላታል። በዚህን ጊዜ ሮሊንሰን የጣት አሻራውን ውጤት ይቀበላል። ውጤቱ ዶክተር ሚድ ከስሉቫን ጋር ቀጥተኛ ግንኙነት እንዳለው ያረጋግጣል። ወዲያውኑ ጄንን ለማስጠንቀቅ ይደውላል። ነገር ግን አርፍዶ ነበር። ጄን ስትነቃ ራሷን በዶክተር ሚድ ቢሮ ውስጥ ታገኛለች። እሷ የት እንደመጣች አታውቅም። ሮሊንሰን ደውላ ያለችበትን ቦታ ተናግረዋለች። ፖሊሶችም ወዲያውኑ ወደዚያ ይደርሳሉ። ነገር ግን ሁሉም ቦታ ባዶ ነበር። ይህም ጄን እንደገና በሃይፖኒሲስ ውስጥ እንዳለች ያሳያል። በእውነታው ጄን በዶክተሩ ሚድ የገጠር ቤት ውስጥ ነበረች። ዶክተር ጸጉሯን እያስተካከለ ሜካፕ እያደረገላትና የኤሚን ልብስ እያለበሳት ነበር። ከዚያም አስፈሪውን እውነት ይነግራታል። ጄን የሞተችውን ባለቤቱን ኤሚን በጣም እንደምትመስልና እሷን እንደገና ለመፍጠር ሲል ሌሎች ሴቶችንም እንደሞከረ ይነግራታል። ጄን ግን ከሁሉም በላይ ከኤሚ ጋር እንደምትመሳሰል ስለተመለከተ የመጨረሻው ምርጫ ሆናለች። ዶክተሩ ጄንን ተጠቅሞ ኤሚን ሊሰራ እየሞከረ ነው። ጄን በድንገት እብድ ስትለው ጸጉሯን ስቦ እብድ አይደለሁም ብሎ ይጮህባታል። የወርቅ አምባሩን አድርጎላት ዛሬ የእሱና የኤሚ የሰርግ ዓመት እንደሆነ ይነግራታል። ሁሉንም አዘጋጅቶ ዶክተር ሚድ ሊስማት ሲጠጋ ሮሊንሰን ወደ ቤቱ ሲገባ በድንጋጤ የጀመረውን ያቆምና የአልጋውን ብረት እንድትይዝ ትዕዛዝ ሰጥቷት ለማምለጥ ይሞክራል። ጄን ወደ ሮሊንሰን እየጮኸች ዶክተሩ እያመለጠ እንደሆነና እሷም እንደተያዘች ትናገራለች። መርማሪው ዶክተሩን እየፈለገ ሳለ ድንገት ዶክተሩ ከኋላ ጥቃት ማድረስ ይጀምራል። ጄን እንቅልፍ እየወሰዳት ቢሆንም ከገባችበት እንቅልፍ መሰል ድንዛዜ ለመንቃት ጥረት እያደረገች ነው። አእምሯን ለመቆጣጠር በኃይል እየታገለች ነው። ጄን በስተመጨረሻ ከድንዛዜ ትንሽ ነቅታ የአልጋውን ብረት ለቃ ወደ መርማሪው ትሄዳለች። ሮሊንሰን ይበልጥ ደግሞ በቀድሞ ጉዳቱ ምክንያት ቆስሎ ወድቋል። መርማሪው እና ዶክተሩ ሲታገሉ ጄን በቦታው ደርሳ በድንዛዜ የወደቀውን ሽጉጥ አንስታ ዶክተሩ ላይ ትተኩሳለች። ዶክተር ሚድ በጥይት ተመቶ ይወድቃል። ከዚያም የነበረው የሃይፖኒሲስ ቁጥጥር ይሰበራል። ከአንድ ወር በኋላ ብሪያን ሙሉ በሙሉ ከኮማ ነቅቷል። ጄን ወደ ሆስፒታል ሄዳ ከልጃቸው ሞት በኋላ ከእሱ በመራቋ ይቅርታ ተጠይቀዋለች። ከዚያም ሮሊንሰን ለማመስገን ወደ ፖሊስ ጣቢያው ትሄዳለች። ሮሊንሰን ትንሽ ስጦታ ይሰጣታል። ጄን ከጣቢያው ከወጣች በኋላ ስጦታውን ስትከፍተው በውስጡ የሃይፖኒሲስ መማሪያ ሲዲ ነበር። ጄን በፈገግታ ስጦታውን ስትመለከተው ታሪኩ ይጠናቀቃል። ውድ ተመልካቾቻችን እንዲህ አይነት ገራሚ ፊልሞችን ሪቪው ለማድረግ ብዙ ልፋትና ድካም አለውና ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ ገዛችሁ አይለየን። ሪቪው እንዳደርግላችሁ የምትፈልጉት ፊልም ካለ ኮመንት ላይ ያሳውቁን። እኔ የትም ገብቻ አቀርብላችኋለሁ። በቀጣይ ፊልም እስከምንገናኝ መልካም ጊዜ